በደንብ በቃ ዛሬ ራት የለም of course ራት ዛሬ የለም አድማጭ ተመልካቾቻችን ያለነው አዲስ አበባ ከተማ በገንፍሌ አካባቢ ነው። ዛሬ የምናደርገው ድሆችን በማብላት ከነሱ ጋር ደግሞ ያለንን ነገር በመካፈል ፍቅር በመስጠት ኢትዮጵያዊነት የሚገለጽበት የምግብ ስነ ስርዓት ነው የምናደርገው። እንግዲህ ካለኝ ነገር ዛሬ 10 ሰዎችን ጋብዛለሁ ብዬ ተዘጋጅቻለሁ። እንግዲህ በእነሱ ምርጫ እንግዲህ በእነሱ ፈቃድ ደግሞ እንዲቀረጹ ወደዋል። ወደ ውስጥ ገብተን እንመለከታለን። እነዚህ ወጣት ኢትዮጵያኖችን እንግዲህ አብረን ከነሱ ጋር ምሳ እንበላለን። አሁን ወደ ምሳ ክፍል እንግባ። እሺ ሻባስ አላ መተና ስምን ማልበል ብራዘር እኔ ኤርሚያስ አባት ኢሳያስ ኢሱ ዮሐንስ ሙሌ ዳኒ ማነስ ምን አሉ? እኔ ሲሳይ እባላለሁ ከሌላ ሀገር ነው የመጣሁት። ከእናንተ ጋር ዛሬ ምሳ ለመብላት ነው። ኢትዮጵያዊነት ማለት ምን ማለት ነው? ያብነውን ማካፈል ነው። ሀብታሙን ደሃውን ሁላችንም በአንድ ቦታ ነው የምንሄደው አይደል? የተለየ ነገር የለም። እዚህ ሀገር ኖርክ፣ ውጭ ሀገር ኖርክ፣ ጫማ ኖረ፣ ተራብም ተጣማም ሁላችንም ወደ አንድ አፈር ነው። ስለዚህ ከእናንተ ጋር ዛሬ ምሳ በመብላቴ በጣም ደስ ብሎኛል። እናንተ ደስ ብሏችኋል? ከምር ብዙ ሰዎች እንደዚህ ከውጭ ሀገር የሚመጡ ሰዎች ይጋብዟችኋል? ጋብዘም ያቆም። እሺ አንዳንድ ደግሞ መኪና ምናምን የያዙ ሰዎችስ ገንዘብ ይሰጣሉ? አንዳንድ ግን ይቆጣሉ። ሂድ አይሉ። ኢትዮጵያዊነት እንደዛ አይደለም። ኢትዮጵያዊነት ያለንን የምናካፍልበት ነው አይደለ? መረዳት ስለሆነ ያለንን አካፍለን እኔ አሁን በየቦታው በሚሄድበት ጊዜ ከሰዎች ጋር አብሬ ራት በላለው ምሳ በላለው። ምክንያቱም ብቻዬን መብላት ጥሩ አይደለም። ብናካፍል ጥሩ ነው። ሁላችንም እኮ ብናካፍል ኢትዮጵያ ምን ትሆናለች? ትጠግባለች። አይመስላችሁ? አባት እርሶ ምን ይሰራሉ? እኔ ስራ የምሰራው ያው እዚህ ጫካ ሁለት ስራ። እሺ እርሶስ? አጋሽ እኔም ተመሳሳይ ነኝ። እንደዚህ ጫካ ስለሚሰሩት አንተም እንደ ስራ? እኔ ኳስ መጫወት። አባት አንተስ? እኔ አልሰራም። አንተስ? እኔ ሊስትሮ ነው ስራ። አንተስ? ያገኘው ምንም አይነት ስራ። እሺ እንግዲህ ምናልባት በውጭ የሚመለከቷችሁ ከአሜሪካ ከተለያየ ያለ ስላሉ ምናልባት ስልክ ቁጥር ካላችሁ ስልክ ቁጥሩን ሰጡኝና ምናልባት የቴሌ ብር ምናምን ካላችሁ ምናልባት ሊልኩላችሁ ይችላል። አይታወቅም። ፈቃደኛ ከሆናችሁ ማን ነው ስልክ ያለው እዚህ ውስጥ አለ? አንተ አለ? ስንት ነው ቁጥር? 09 25 54 14 16 አንተ ስንተኛ ክፍል ነህ? አምስተኛ ክፍል። ትምህርት ቤት ሄዳለህ? ሌላስ ማን ነው ስልክ ቁጥር ያለው? እሺ ማን ልበል አንተን? ዳኒ። አንተ ምንድን ነው ስራ? ሊስትሮ ነው። ጎበዝ ዳኒ፣ እግዚአብሔር ይባርክልህ። አቦ ዳኒ፣ እንግዲህ የሚያዩ ሰዎች ወደፊት አንተ ምን ለመሆን ታስባለህ? ያው ሰርቼ መለወጥና ማግኘትና በቃ ጥሩ ቦታ መድረስ ፈልጋለሁ። አሁን ለምሳሌ አንተ አሁን ሰዎች ቢረዱ በምን ይርዱ? ያው በምንም ነገር ቢረዱ በቃ በተሻለ በቃ የሚሆነው ነገር ስራ ላይ ለመፍጠር በቃ እኔ ብዙ ስራ መስራት ፈልጋለሁ። ብዙ ነገር መረድ ከፈለጉ ይረዱ። እሺ እንግዲህ ዳኒን መርዳት የምትፈልጉ ኢትዮጵያኖች ስልክ ቁጥር ይነግራቸዋል። ዳኒ እንግዲህ ኢትዮጵያኖች ስልክ ቁጥር ትነግራቸውና ምናልባት ደውለው ኮንታክት ወይ ደግሞ ሊረዱ የሚችሉ ሰዎች ኢትዮጵያኖች ካሉ ስልክ ቁጥርን ትነግራቸዋለህ። እሺ 09 80 77 74 03 ዳኒ እንግዲህ በዚህ ታገኙታላችሁ። አንተስ ወንድም አማርኛ ትችላለህ? ኦሮምኛ ነው? ሀዲኛ ነው። አንተስ ምንድነው ስራ? ያገኘው ስራ ነው። ስልክ ቁጥር አለ አንተስ? እስቲ ለተመልካቾች ስልክ ቁጥር ንገራቸው።
09 47 47 95 95 71 08 ማን ነው ስም አንተ? ስም ማን ነው? ምን አሉ እንግዲህ ቤተሰቦች ይሄን የምትመለከቱ ምን አሉን? ከውጭ ሀገር ሆናችሁ ይሄን የምትመለከቱ በቴሌብር መርዳት እንችላለን እና እነዚህ በጣም የፍቅር ሰዎች ናቸው። እውነት ለመናገር በደንብ ነው የተቀበሉኝ። በቃ ኢትዮጵያዊነት ይሄ ነው። መርዳት የምትፈልጉ ሰዎች ካላችሁ እባካችሁ እነዚህ ወጣቶችን በስራ እንዲፈጥሩ በተለያየ ሙያ ላይ እንዲሰማሩ ብንረዳቸው ጥሩ ነው ብዬ ለማስበው። እስቲ አንድ ሁለት ሰዎች አሉ። አባይ አንተ ማን ልበል? ስልክ ቁጥር ኢሳያስ ስልክ ቁጥር ኢሳያስ አንተ ምንድነው ስራ? ስራ ጫካ 2 ጫካ ላይ ነው የምሰራው። ኦኬ አንተ ስልክ ቁጥር አለ? ስንት ነው ስልክ? 09 75 07 04 79 እንግዲህ መልካሙን እመኝልሃለሁ አባቴ። ወንድሜ እንዴት አንተስ ምንድነው ስራ? ያው እንግዲህ እንዳልኩ ጫካ 2 ነው። አሁን በቅርብ ነው የገባሁት። ያንኛውንም ስራ እየሰራው ነው። ያው እድሜ ገፋ ተብሎ ሰው እጅ ከማየት መስራት ስለሚበልጥ ሰርቼ ማሸነፍ ነው የምፈልገው። ቢረዱ ሰዎች ካሉ ቢረዱኝ እኔ መልካምነት ነው እላቸዋለሁ። በቃ እርሶ በቤተሰብ አሉት ልጆች፣ ሚስት? ስንት ልጆች አሉት? 3 ልጆች አሉ። 3 ልጆች አሉት። 3 ልጆችን ታዲያ በዚህ በኑሮ ውድነት እንዴት ነው የሚያደርጉት? እኔ በጣም ከበደኝ። ያው ስራም የለም። እኔ የቀድሞ ሰራዊት አባል ነኝ። ሰራዊት ኢትዮጵያን አገልግለዋል። ቤተሰቦች እንግዲህ የምትሰሙ ሰዎች ጀግና ናቸው። እሳቸው በ1980 ዓመተ ምህረት ወታደር በ1980 ዓመተ ምህረት ለኢትዮጵያ ያገለገሉ ወታደር ናቸው። ሊመሰገኑ ይገባል። ጦርነትም በአሁኑም በትግራይ ጦርነት ኢትዮጵያ አትፈርስም ብዬ ሁሉም ላይ ጦርነት ላይ ያለውበት ሄደዋል። በዚህ በአሁኑም በኢትዮጵያ ኤርትራ 1990 ሄጃለሁ። ኦኬ በጣም እናመሰግናለን። እንግዲህ ቤተሰቦች እርግጥ ሁላችንም ጀግኖች ነን። ሁላችንም ጀግኖች ናቸው። ቁጥር 28 ሁላችንም ጀግኖች ናቸው። እነዚህ አባት ለየት የሚሉት ነገር ኢትዮጵያን ከወራሪ ኃይል ደማቸውን፣ አጥንታቸውን፣ ህይወታቸውን የሰጡ ናቸው። በእውነት ለመናገር ሊመሰገኑ ይገባል። እግዚአብሔር ይስጥልን ኢትዮጵያ ስለጠበቁልን። እንግዲህ ይህንን የሚመለከቱ ደግሞ ኢትዮጵያኖች በተለያየ በውጭ ሀገር አሉ። ስልኮትን ይነግሩኝና ምናልባት እግዚአብሔር ከነሱ መካከል ደግሞ እርሶ ሊረዳ የሚችሉ ከተለያየ ሀገር ሰው ስላለ እስቲ ቃስ ብለው የእርሶ ስልክ ቁጥር ነገሩኝና ለተመልካቾች ላስተላልፍ። ያው ሁሉም እግዚአብሔር ከፈቀደ ነው። ሰው ይናገራል፣ እግዚአብሔር ይፈጽማል። የሚፈጽሙ ካሉ ችግር ቢረዱን ኢትዮጵያኖች ያው እንግዲህ ለሚረዱኝ ኢትዮጵያኖች ስልኬ 28 16 ያው 09 ብላላ 09 28 16 14 22 እስቲ በድጋሚ 09 28 16 14 22 እንግዲህ ቤተሰቦች እንግዲህ እነዚህ ነው ወጣቶች እንግዲህ ስራ ፈጥረው ኢትዮጵያን እንዲያገለግሉ በተቻለ መጠን እንግዲህ ከእግዚአብሔር ሐሳብና ፈቃድ ብንረዳቸው ጥሩ ነው ብዬ የማስበው። ኑሮ እንዴት ነው በኢትዮጵያ? ይከብዳል? ቀላል ነው? እንዴት ነው ኑሮ? ምንድን ነው? በጣም ይከብዳል አይደል? እየከበደ እየመጣ ነው ወይስ እየቀለለ ነው? አረ በጣም እየከበደ ይከብዳል አይደል? እናንተ አራታችሁ ማደሪያ ያላችሁ? ማደሪያ አለ። ተከራይተን ነው የምንኖረው። ያው ኪራይ ቤት እየከፈለን ያው በጣም ውድ ነው እየከፈለን እየኖረን። በነገራችን ላይ ከእናንተ ውስጥ ውጪ የሚያድር አለ እንዴ? ጓደኞቹ ውጪ የሚያድሩ አሉ? ወንዝ ዳር ምናምን የሚያድሩ አሉ? ውጪ ያሉም አሉ። ክረምት አካባቢ እንዴት ነው እነዚህ ልጆች የሚሆኑት ታዲያ ውጪ የሚያድሩት? ይበርዳቸዋል? ይበርዳል። ዝናብ ላይ ምናምን በቃ የተጨነቀው ነው። በጣም ነው ከልብ ነው የማመሰግናችሁ። የምታያቸው ሁሉ ኢትዮጵያኖች የምታያቸው ውጪ የሚያድሩ ትንሽ አይደሉም። ያው አሁን አዲስ አበባ እንዳየው ነው። ኮሪደሩ ላይ ነው፣ የሚያስጠጋህም የለም፣ በረንዳውም የለም። ሁሉም ቆርቆሮ ስር ሜዳ ላይ ነው የሚተኛው። ያው የለም ውጭም ስታገኘው ምንም ነገር የሚደረግ ነገር የለም። ብቻ ይሄ ነገር ያው ብዙ ነገር አለ። ወደ ሌላውን ውስጥ አንገባም እና እግዚአብሔር ይመስገን። እግዚአብሔር እስካለን እንኖራለን። ያው ነገ አፈር ነው፣ ወደ አፈር እንመለሳለን። ያው መሄዳችን አይቀርም። እስክንጠራ ነው የምንጠብቀው። ያው ተራ ነው ዓለም። ስለዚህ ያሉን ነገር ኢትዮጵያኖች ዞር ብሎ የሚያይ
የመንግስት አካልም ኢትዮጵያዊ የሆነው ኢትዮጵያውያኖችም ቢኖሩ ያው ኢትዮጵያዊነት መልካምነት ባፍቻ ከምናረገው በተግባር ብናረገው ይሄ ህይወት ነው ብለን ነው የምናስበው። ከልብ አመሰግናለሁ ሁላችሁንም። አንተ ግን እርግጠኛ ነኝ ትምህርት ቤት መሄድ አለብህ። እሺ ሱስ ምናምን ነገር እንዳገባ አደራ። ኦኬ በሚቀጥለው ስመጣ ተለወጠ ማየት ፈልጋለሁ። እሺ እንግዲህ ያው ማዕዳችን ቀርቧል፣ ሁላችንም እንበላለን። እንደዚህ ቀረብ እናርገው እንግዲህ። እሺ ወደ ቤተሰቦች ምናልባት አባታችን ይባርከው አንዴ ዝም እንበል። አባታችን ይባርከው። በስመ ሥላሴ የተባረከውን እግዚአብሔር አምላክ የሰጠን ማዕድ በውጭ ያሉ ወንድሞቻችን ይህንን ያላገኙ ድል እግዚአብሔር እንዲሆኑ ኢትዮጵያውያኖች እንደዚህ እንዲመግቧቸው እግዚአብሔር እናንተንም እግዚአብሔር ይባርካችሁ። እግዚአብሔር እኛን እንዳሰባችሁ እግዚአብሔር ያስባችሁ። እድሜያችሁን ሁሉ መንገዳችሁን ሁሉ እግዚአብሔር ያርዝምላችሁ። ይሄንን ነው የምንለው። እግዚአብሔር ይባርካችሁ። ባርኩት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ ወልድ መንፈስ ቅዱስን በሥላሴ ስም እንማርካለን። እግዚአብሔር ስም አብ ወልድ መንፈስ ቅዱስ አሐዱ አምላክ ይባላል። እሺ የተባረከ የተቀደሰ ይሁን። እንግዲህ እንጎራረሳለን። እንግዲህ እኔም ከእናንተ ጋር እሺ የተባረከ ይሁን። አሁን ወደ ቀጥታ ወደ ማጥቃት በርቀቱ እየቀረጻችሁት ይሄን አይ ቲንክ ኢት ኢዝ ኤቭሪ ዴይ ማይ ላቭ ያዞ ማይ ላቭ አንካ ማይ ላቭ ዩ ያዝ እሺ ሆፕ እሺ ኤቭሪ ዴይ ዛሬ እንግዲህ በልቼ አላውቅም እንደዚህ። አዎ እንግዲህ እንደዚህ ተጎራረሱ፣ እንጎራረስ። ኢትዮጵያዊነት እንጎራረሱ። ሌላ እርስ በርሳችሁ ተጎራረሱ። እስኪ እንጎራረስ፣ ሳታበዙ እንጎራረስ። ተጎራረሱ እርስ በርሳችሁ። ፍቅር ነው ኢትዮጵያዊነት፣ ፍቅር አይደለም? ተጎራረሱ። ሁላችንም አንድ ነን። የዘር ልዩነት የለም፣ የሃይማኖት ልዩነት የለም። እንጎራረሳለን። የተባረከ አገራችንን ሰላም ያውለን። ያሰብንበት እንድረስ። መስማማት ይስጠን። በቃ የተቸገሩትን እግዚአብሔር ይርዳ። የተራቡትን ያብላ፣ የተጠሙትን ያጠጣ። ቤት ለሌላቸው እግዚአብሔር መጠለያው ናቸው አይደል? አባታችን ኢትዮጵያዊነት እንደዚህ ነው። እሰይ ደስ ይላል። ቅረጽ ሊባክ ደስ ይላል። በነገራችን ላይ እኔም የተወለድኩበት በጣም እንደናንተ ደሃ ቤት ነው የተወለድኩት። መጓጫ ማድረግ ነበር። አሁን ጊዜ ብሎ ወደ ውጭ ወጣሁ እና ደሃም ነኝ ማለት ፈልጌ ነው። ያው ችግር የለም። ለዛ ነው እኔ የምወደው ከእናንተ ጋር። የሰው ልጅ ራቁቱን ሆኖ የተወለደው በር ላይ ያላችሁ ሰዎች ባካችሁ መብራቱ እንትኑ ላይት እንዲገባ መብራት ኃይል እንዲገባ በሩ ላይ ትንሽ አትዝጉብን። መጉረስ የሚፈልግ የለም እንደኛ ጋር አንድ ሰው በራሱ ፍቃድ ነው መጥቶ ይጉረሱ ይብሉ። እሺ ማን ለማን ያሰጣው ጋሼ ለርሶ አላ ሰይ ደስ ይላል። በጌታ አሪፍ፣ በጣም አሪፍ ነው። አስባችሁታል? ሁላችን እንደዚህ ብናደርግ አስቡት። አባዛው ሽባኔው ተቀጣ ባሪው በርተበ ግዴታ መጨረስ አለብን። ይሄንን
እናመሰግናለን እህትሽ ና ብላንተ ና ጉረስ አንዱ እዚህ ጋር አንቺ بلو يبلغ مساكتو شو وده جاس كاستان جاس اتبع بوتا فانجو مسل لك من شكرا بلو يبلغ ምግቡ እንዴት ነው? እንቺ ባባ ጣፍጣ እኔ ሞልጄዋለሁ። ምግቡ አሪፍ አንቺ ቤትሽ ቆንጆ ነው ጎበዝ። እሺ እግዚአብሔር ይባርክልሽ እንጂ ውሃ ሁላችሁ ይዛችኋል? ጩጬ አንተ ፋንታ ኮካ እስቲ ለሱ አንድ ኮካ ውሃ ውሃ አያስፈልጉም። ውሃ ማኗ لسه وهذا هذا اي እንደዚህ ብዙ ነው ብሉ እንጂ بلو እኔ ፓስታ ወድጄዋለሁ። ፓስታ በእንጀራ እኔ በቃኛል። አንዴ መጨረሻ በቃ ወይኔ አንዴ መጨረሻ ኧረ እባክህ በቃ እሺ። አንዴ ሲያጎርሰኝ እኔ አይደል እሳቸው ሲያጎርሰኝ ቅረጸኝ። ኢትዮጵያዊነትን ወጥ ቃል ፍቅር ነው። ማንዬ ድንቻለ ማንዬ ዘቀሽ በቃ እኔ ጨርሻለሁ። እሺ እኔ እንዳታጎርሰኝ። በረከቱም ወርዷል። አላልቅ ብሏል እንዴ አላልቅ አለ። ጸልየና በላ ነው አልገፋ ነው። ከነ ቤተሰብ ከነ ልጆች ኢትዮጵያ ሀገራችንን ሰላም ያርግልን። በውጭም ሀገር ውስጥ ያሉት ኢትዮጵያኖችን እግዚአብሔር ይጠብቅ። እግዚአብሔር ሁሉንም የሚያደርግ እንግዲህ ለተራቡት ወንድሞቻችንን ዋና እግዚአብሔር ያስብ ነው። ለእኛ ብቻ እንዳሰበኝ ሁሉንም የሚያስብ ነው። እግዚአብሔር ይመስገን። እናንተን እናመሰግናለን። እኔም ከእናንተ ጋር በእንደዚህ አይነት ሁኔታ ስላሳለፉ ደስ ብሎኛል። ያው እንግዲህ ውጭ ሀገር ስትኖር ንጹህ ነገር ነው የምታየው። ስለዚህ በጣም ለእኔ በእውነት ለመናገር በልጅነቴ እዚህ 4 ኪሎ ነው የተወለድኩት፣ 4 ኪሎ አካባቢ እና እኔ እንደዚህ ከእናንተ ጋር በመብላቴ በጣም ደስ ያለኝ ትልቅ ሆቴል ውስጥ የበላው ነው የመሰለኝ። ከምር የእናንተ ፍቅር የእናንተ አስተያየት ደስ ይላል። እግዚአብሔር ይባርካችሁ ሁላችሁ። እና መብዛቱ አይደለም ቤቱ ዋና ማሳቡ ነው። ሀሳቡ ነው ትልቅ። አሁን ሀሳብህ ነው ትልቅ። እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ያደረገው ማንም ትንሽ ሊያደርገው አይችልምና እግዚአብሔር ይባርክ። ትልቅ ለዚህ ነው እኔ የምለው እግዚአብሔር ይባርክ ነው ሁሉም። እሺ ቤተሰቦች እንግዲህ ከውጭ የሚመጡ እንዳንተ ያሉ እንደዚህ ሁሉም ኢትዮጵያኖችን የሚያስቡ በጎዳና ላይ ሲያዩ ያላቸው ሁለት ካላቸው አንድ አካፍለው አንድ ልብስ ካለው ሁለት ካለው አንዱም ሰጥቶ ቢሄድ ያው ተመላሽው የተሻለ ነገር አግኝቶ ነው ሄደውና የተሻለ ኑሮት ነውና የሚያደርገው የተሻለ እንዲያደርግ እሱንም ቀልብ ልቦና እግዚአብሔር ይስጣቸው ነው። እግዚአብሔር ያድላቸው ነው። እንዳንተ የሚያስቡ ያደርጋቸው ነው የምንለው። እንወድሃለን። እግዚአብሔር ይባርክልን። እሺ አድማጭ ተመልካቾቻችን ዛሬ እንግዲህ ያለነው በግንፍሌ ሲሻማኒ አካባቢ ያለነው ከእነዚህ ከኢትዮጵያን ወንድሞቼ ጋር በፍቅር አብረን ተሰባስበን በልተናል። በጣም ደስ ብሎኛል። ስላገኘኋቸው ደግሞ በጣም ተደስቻለሁ። እንግዲህ ይህንን ይመስላል። እንግዲህ በጣም ነው የማመሰግነው። የጎደለ ነገር አለ እንዴ? ቤተሰቦች እንግዲህ የዛሬ ፕሮግራማችን የምሳ ፕሮግራም ከመወዳቸው ከኢትዮጵያኖች ጋር ነው የበላሁት። በጣም ደስ ብሎኛል። እንግዲህ ይህንን ቪዲዮ ወደዳችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ስበትና ጠይቃለሁ። በተረፈ እንግዲህ አንዳንዱ ሰዎች ስልክ ቁጥር ሰጥተዋል። በዚህ ስልክ ቁጥር እንግዲህ እያንዳንዶችን ሰዎች ማግኘት ትችላላችሁ። በተቻለ መጠን እንደው ብትረዷቸው አንድ ብርም ቢሆን 2 ብርም ቢሆን በተለያየ ሀገር ያላችሁ በስልኮቻቸው በቴሌብር ብትልኩላቸው በጣም ደስ እሰኛለሁ። ስለነበረን ቆይታ ከልብ አመሰግናለሁ። ሰላም ዋሉ።